እሺ ዛሬ discuss the difference elements or dimensions of globalization የግሎባላይዜሽን ላይ የተለያዩ ዲቤቶች አሉ። ግሎባላይዜሽን ዲቤት ሶስት አይነት ዲቤቶች አሉ። ሃይፐር ግሎባሊስት፣ ስኬፒስት ኤንድ ትራንስፎርሜሽናሊስት የምንላቸው ሶስት አይነት የተለያየ አመለካከት ያላቸው ዲቤቶች አሉ እና ይሄ ዲቤቱ ምንድን ላይ ነው የሚላል እዚህ ጋር ምን ይላል there are three perspectives እነዚህም ብሎ each perspective delivered distinct response to the question of how what is new about the globalization ስለ ግሎባላይዜሽን አዲስ ነገር ምን አለ፣ ምንድን ነው ግሎባላይዜሽን፣ አዲስ ነው አሮጌ ነው ምንድን ነው የሚለው ላይ እና and what are its political consequence for the sovereign statehood ለሉዓላዊ ለሆነች ሀገር ግሎባላይዜሽን ምን አይነት ኮንሲኩዌንስ ወይም ኢፌክት አለው የሚለው ላይ ነው ማለት ነው። ምን የምንለው ይሄ ግሎባላይዜሽን ዲቤቶች ያሉት ማለት ነው። ሶ የመጀመሪያው ሃይፐር ግሎባሊስት ነው። ሃይፐር ግሎባሊስት እነዚህን ሃይፐር ግሎባሊስት የሚባሉትን ኒው ላይበራል ይባላሉ። እንደ ኒው ላይበራል ይባላሉ። ግሎባላይዜሽን ቱዴይ ዲፋይን ዘ ኒው ኢፖች ኢን ዘ ሂውማን ሂስትሪ በሰው ልጅ ታሪክ ላይ አዲስ ነገር ነው ብሎ ዲፋይን ያደርጉታል ወይም አርጊው ያደርጋሉ። in which the nation state become obsolete to regulate their economy and ባውንደሪያቸውን የራሳቸውን ኢኮኖሚያቸውን እንደገና የራሳቸውን ባውንደሪያቸውን ኔሽን ስቴቶች ለመቆጣጠር ያልቻሉበት ሲስተም ስርዓት ነው። እንደገና ደግሞ ኢትስ ኒው ኢፖች ነው፣ አዲስ የሆነ ኢፖች ነው። ፕላስ ዛት ስቴቶችን ራሳቸውን እንዳይችሉ የሚያደርጋቸው ምንድነው አሉ ሁኔታ ነው ብለው ዲፋይን አደረጉ። ከዛ this view of globalization privileges the economic over ፖለቲካ እዚህ ጋር በደንብ መታየት ያለባት ነገር እዚህ ጋር ኢኮኖሚ ኦቨር ፖለቲካ ኢኮኖሚ ላይ ፎከስ ያደርጋሉ። ኢኮኖሚክ ላይ በጣም ፎከስ አላቸው። ፕላስ ማርኬት አይደል፣ ማርኬት ምንድነው የኢኮኖሚ አንዱ አባል አይደል እንዴ። ስለዚህ ማርኬት ኦቨር ዘ ስቴት ከስቴት ማርኬት ላይ ከዛ ፕሪፊገር ዘ ዲክላይን ኦፍ ስቴት ምንድን ታደርጋለች ነው ትወርቃለች ብለው ኢማጂን አድርጓል። ምክንያቱም እዚህ ላይ ከላይ ምን ብላል ኦብሶሌት to regulate their economy and ባውንደሪዋን መጠበቅ አለመቻል፣ በዛ ላይ አካባቢውን መቆጣጠር ምናምን አለመቻል ሰው ኦብሶሌት ናት ዲክላይን ታደርጋለች ስቴት ብለው የሚያምኑ ናቸው። ግን ፎከሳቸው ምንድን ላይ ነዋል? ኢኮኖሚ ላይ ፎከስ ኦን ዴር ኢኮኖሚ ፐርስፔክቲቭ ከዛ ማርኬት ፐርስፔክቲቭ ላይ ከምን ከፖለቲካና ከስቴት ላይ። አሁን ይሄንን ስለ ማርኬት በጣም ፎከስ አድርጎ የሚያወራው የትኛው ቲዮሪ ነው ቢባል ስለዚህ ማንም ቢሆን ማለት ነው ሃይፐር ግሎባሊስት ነው ጥያቄ ላይ ማለት ነው። ሶ advocates of this view argue that economic globalization bring about denationalization or deterioration of the economic establishment of transitional network of production, trade and finance ይሄ ግሎባላይዜሽን ስፔሻሊ ኢኮኖሚ ግሎባላይዜሽን የሚባለው ነገር ዲናሽናላይዜሽን ወይም ከቴሪቶሪ ላይ ማለት አካባቢ ወይም የሀገሪቱ አካባቢ ላይ ፊክስ ያልሆነ ግንኙነት ወይም የኢኮኖሚ ትስስር እንዲኖር ያደርጋል። በምን ያ ደግሞ ስታብሊሽ የሚደረገው በምንድነው? ኔትወርክ ኦፍ ፕሮዳክሽን ትሬድ ኤንድ ፋይናንስ። በእነዚህ በፕሮዳክሽን በትሬድ በፋይናንስ የተነሳ ኢኮኖሚ ግሎባላይዜሽን በኢኮኖሚ ላይ ያለው ትስስር ምን ይሆናለው? ዲናሽናል ሀገር ከሀገር ውጭ የመድረስ አንድ ቴሪቶሪ ላይ ባውንድ ሊደረግ የማይችል ግንኙነት ይኖራል ያመጣል የሚል ነው ማለት ነው የሚያየው። ከዛ ይሄንን ካለ ወዳ ምን ይላል? ከዛ በኋላ in this borderless economy national government are really ምን ይላል? in this border economy national government are relegated to little more than transmission built for the global capitalist or ultimately powerless institution measured by the growing significance of local, regional and global mechanisms of governance. so የሎካሉ ሊሆን ይችላል የሪጂኑ ሊሆን ይችላል በክልሎች ወይም ደግሞ ግሎባል ሜካኒዝሙ ቢዮንድ ከስቴት በላይ የሚመጣበት ስርዓት ነው። ጀስት ስቴቷ ወይም አንዷ ኔሽናል ገቨርንመንቷ ወይም ገቨርንመንት የሚያገለግለው ትራንዚሽን ቤልት ነው የሚላል። ምን አለ? እንደ ትራንዚሽን ቤልት ምንድነው አገልግሎቱ አለ? ትራንዚሽን ቤልት ማለት ነገሮችን ማስተላለፊያ ነው ሆኖ የሚያገለግል ምን በቃ ያንድ
አንድ ገቨርንመንት ወይም አንድ ስቴት እንደ ናሽናል ትራንዚሽን ቤልት ሆኖ ነው እንጂ የሚያገለግለው በራሱ ፓወር የለውም ያንን ነገር ኮንትሮል ለማድረግ። ጀስት ግን አንዱ ሲመጣ ወደ ሌላ ማሳለፊያ ነገር ነው የሚሆነው እንጂ ያንን ነገር አይመጣም ይመጣል ብሎ ማሳለፍ እንዳይችል አድርጎታል ነው የሚለን። በቃ ማሳለፍ እንጂ መቆጣጠር እንዳይችል ያደርጋል ማን ግሎባላይዜሽን ይላል ይሄ ዲቤት። and the other in this respect the hyperglobalization shares the conviction that economic globalization is bringing about decline in the state ከላይ እንዳለው ስቴት ዲክላይን ያደርጋል ብለው ነው የሚያስቡት። thus for the hyperglobalization the authority legitimacy of the state thereby undermined as the national government became increasingly unable to control transboundary movement of flow of goods service idea and different socio-economic activities inside their border ቦርደራቸው ላይ አገራቸው ቦርደር ላይ የሚደረጉ ማንኛውንም አይነት ትራንስፈር ኦፍ ጉድ ሊሆን ይችላል፣ ሰርቪስ፣ አይዲያ፣ ሶሾ ኢኮኖሚ አክቲቪቲዎችን ናሽናል ገቨርንመንቱ ምንድነው ይላል ቢካም ኢንክሪዚንግሊ አናብል ቱ ኮንትሮል መቆጣጠር አይችልም። ያንን ሀገሪቱ ላይ የሚደረገው ነገር መቆጣጠር ሌጂቲሜሲ አውቶሪቲ ዲክላይን ያደርጋል። የሌሎቹ አክተሮች አውቶሪቲ ሌጂቲሜሲ እየበለጠ ይሄዳል ማለት ነው። ከዛ ምን ይለናል ይሄን ካለ በኋላ furthermore hyperglobalization claims that economic globalization is generating a new pattern of loser as well as winner in the international economy በዓለም ኢኮኖሚ ላይ ሉዘር ኤንድ ዊነር ሚል ሉዘር ኤንድ ዊነር የሚባሉ ክላሶችን ኢኮኖሚክ ግሎባላይዜሽን ጀነሬት አድርጓል ብለው ያስባሉ። the already existing north south gaps has been considered as acronym as a new international division of labor emerge with more complex economic configuration of ኢኮኖሚ ፓወር ይዘው ድሮ የነበረው ኖርዝ ሳውዝ የነበረው ጋር አሁንም ድረስ አለ ነው አለ። በቃ ያ ነገር ድሮም የነበረው ነገር አዲስ ፓተርን ይዞ አሁንም ድረስ ቀጥሏል የሚል ነው። አዲስ ነገር ኒው ነው በት ኒው ኢፖች ነው ብለናል ቅድም ላይ ምንድነው ኒው ኢፖች ነው። ኤንድ ምንድነው ያንን ነገር አዲስ በሆነ መንገድ አሁን ላይ ኖርዝ ሳውዝ ጋፑ ኮንሰራስ አክሮኒም ኦፍ ኒው ኢንተርናሽናል ዲቪዥን አዲስ የሆነ እንዳልነው ከላይ አዲስ ነገር ነው ይሄን ነገር የሚለው እና እዚህ ኒው ኢንተርናሽናል ዲቪዥን አዲስ የሆነ ኢንተርናሽናል ዲቪዥን አመጣዋል የሚለው ያም ወደ ሞር ኮምፕሌክስ ወደ ሆነ ኢኮኖሚ ኮንፊግሬሽን መጥቷል ማለት ነው። so the competitive nature of the market would bring new economic class as winner and loser so competitive nature of the market ለዛ ነው አይደለ ኮምፒቲሽን አለ እዚህ ጋር ፍሪ ማርኬት የሚባለው ነገር አለ አይደል እዚህ ኒው ላይብራል ብለናቸዋል አይደለ ኮምፒቲሽንን ሰፖርት ያደርጋሉ ስንል አይዲያውን ከነሱ ኮንሲደሬሽን ላይ ኢንክሉድ ያደርጋሉ። ሶ ኮምፒቲቲቭ ኔቸር ኦፍ ዘ ማርኬት ዊል ብሪንግ ዘ ኒው ክላስ ኢንቱ ዊነር ኤንድ ሉዘር ይሄ ኮምፒቲቲቭ አወዳዳሪ የሆነው የኢኮኖሚ ስርዓት ዊነር እና ሉዘር የሚባሉ ሲስተሞችን ክላሶችን መፍጠሩን ይቀጥላል ብለው ያስባሉ። ከዛስ ምን ይላሉ this put a challenge for the state አሁን ይሄ ነገር ደግሞ ቻሌንጅ ይሆናል ለማን አይነት ስቴት ስፔሻሊ ፎር the welfare state እቺን ነገር ያዟት ለዌልፋር ስቴቶች ስፔሻሊ ለማንኛው ስቴት ነው በጣም ቻሌንጂንግ ነው። ይሄን ዊነር ሉዘሩን ለማጥፋት ቻሌንጂንግ ነው ተብሎ የሚታሰበው ይባል በምርጫ ወይም በምናምን ለማንኛው ስቴት ነው ዌልፋር ስቴት ለካፒታሊስት ስቴት አይደለም ለፕሉራል ለካፒታሊስት አይደለም ለሪሊጂየስ አይደለም ለምናምን አይደለም ሞስትሊ ያ ማለት ግን አይደለም ስል ሞስትሊ ለማለት ነው እንጂ ሁሉንም አፌክት ያደርጋል ብለው ያስባሉ። ግን ሞስትሊ ግን ለማን ነው ከባድ ሃርድ የሚሆነው ለዌልፋር ስቴት ማለት ምንድነው ያንን ሶሳይቲውን ዌልፋር ጀስቲስ ኢኳሊቲ ማምጣት ብለው የሚያስቡ ግን ያንን ኢኳሊቲ ጀስቲስ እናምጣ ሲሉ ምን አለባቸው ዊነር ኤንድ ሉዘር የሚባል ነገር አለባቸው። ሶ ዊነር ኤንድ ሉዘር እያለ ደግሞ ምን መምጣት አይችልም ኢኳሊቲ መምጣት አይችልም። ምክንያቱም ዊነር አለ አንዱ ደግሞ ሉዘር አለ። ሶ ለነዚህ አይነት ስቴቶች በጣም ከባድ ነው የሚለን ማንን ለመርዳት ሉዘሮችን ለመርዳት አይደለ በማን ላይ በሊበራል ኢኮኖሚ ማርኬት ኢኮኖሚ የመጣውን ኮንስትሬንት ለማጥፋት በሚያደርጉት ጥረት አይሳካላቸው በጣም ይከብዳቸዋል እነሱ ላይ ቻሌንጅ አለባቸው ብሎ የሚያስብ ነው ማለት ነው ኢትዮጵያ። ከዛ hyperglobalists further argue that globalization is imparting a new liberal idea ምን ይላል hyperglobalists further argue that globalization is imparting a new liberal idea and implant culture of modernization replace traditional culture having an input to creating new global order marked by
ዩኒፎርም ካልቸራል ቫሊዩ ኦር ዋይ ኦፍ ላይፍ አጠቃላይ ዋይ ኦፍ ላይፋችን ካልቸራል ቫሊዩያችን ዩኒፎርም እንዲሆን ያደርጋል ነው ግሎባላይዜሽን። ምንን ኢምፕላንት አዲስ የሆነ ሊብራል ፐርስፔክቲቭን አምጥቷል። ለዛም ነው ኒዮ ሊብራል ብለን ከላይ ያላቸው ማለት ነው። ኒው ሊብራል የድሮ ሊብራል በአዲስ መልክ የመጣበት ስርዓት ነው። እንደገና ደግሞ ኢምፕላንቲንግ ኦፍ ካልቸር ኦፍ ሞደርናይዜሽን አዲስ ሞደርናይዜሽን የሚባል ካልቸርን ኢምፕላንት አድርጓል አምጥቷል። ያም ደግሞ የድሮውን ካልቸር ያንን ሪፕለስ አድርጓል ነው የሚለን። ይሄ ሞደርናይዜሽን የሚባለው ካልቸር ደግሞ በዓለም ላይ በመሰራጨት ምን አምጥቷል ማለት ነው? ማርክድ ባይ ዩኒፎርም ካልቸር አዲስ አይነት የሆነ ወጥ የሆነ ካልቸርን አምጥቷል ብለው ይላሉ ማለት ነው። አርጊው ያደርጋሉ ማለት ሃይፐር ግሎባሊስቶች ማለት ነው። ሶ ይሄ የሃይፐር ግሎባሊስቶች አይዲያ ነው። ሶ ሃይፐር ግሎባሊስት ጀነራሊ የምንረዳው ነገር ምንድን ነው? ሃይፐር ግሎባሊስቶች የሚሉት ነገር ስቴት በቃ ዊክ ናት፣ ስቴት ኮንትሮል ማድረግ አትችልም ኢኮኖሚዋን ምናምኗን ጃስት ትራንዚሽን ቤልት ሆኗ ነው ማገልገል የምትችለው ለኢኮኖሚ ብለው ነው የሚያስቡት። መቆጣጠር ራሷን አትችልም። በዛ ላይ ካልቸራል ሆሞጂናይዜሽን የሚባለው ነገር በግሎባላይዜሽን የመጣ ነው ብለው ይላሉ። በዛ ላይ ኒው ላይብራል ተብለው እንደሚጠሩ ዝላው በምርጫ ስፔሻሊ ይችን ነገር ኒው ላይብራል ቢባል ማለት ነው እንዳትዘነጉ። ሃይፐር ግሎባሊስት ማለት ኒው ላይብራል እንደማለት ስለሆነ ማለት ነው። ሶ ኒው ሊበራሊዝም አቀንቃኞች ናቸው። ኒው ሊበራሊዝም የሚባለው ነገር አሁን ላይ ኢምፕላንት አድርጓል። እንደገና ደግሞ ካልቸራል ሞደርናይዜሽን ኢምፕላንት አድርጓል ብለው የሚያስቡ ናቸው ማለት ነው። እነዚህ ናቸው ሃይፐር ግሎባሊስቶች። ቴንክ ዩ